بسم الله الرحمن الرحيم ألف لام ميم ذلك الكتاب لا ريب فيه هدى للمتقين الذين يؤمنون بالغيب ويقيمون الصلاة ومما رزقناهم ينفقون والذين يؤمنون بما أنزل إليك وما أنزل من قبلك وبالآخرة هم يوقنون أولئك على هدى من ربهم وأولئك هم المفلحون. سورة البقرة مدنية. البقرة مدينة يوردت بمهون ستتاوق وهي من أوائل ما نزل. نبينا عليه الصلاة والسلام مدينة كوردوا على مجمر أكبابي بمورد يتاوق أشنج مالتنا. وآياتها 286 አንቀጾቿም 286 ይሆናሉ እና በዚህ መልክ እንግዲህ በጣም ረጅም የሆነች ሌላ ተወዳዳሪ ሱራ አልተገኘችም ማለት ነው እና በውስጧ ብዙ ቁም ነገሮችን ያካተተች ናት። የእስልምናን እንግዲህ መሰረታዊም ሆነ ዘርፋዊ አቅጣጫዎችን በየመልኩ በሚገባ ተንትናና ዘርዝራ ያስቀመጠች ሱራ ብትኖር ይህች ትሆናለች በአንደኛ ደረጃ ማለት ነው። من أطول سور القرآن على الإطلاق قرآن ውስጥ ከሚገኙት 114 አንቀጽ ሱራዎች ወይም ምዕራፋት የመጀመሪያዋ ረጅም የምትባለው ይህች ነች ማለት ነው። ወይም ነሱር المدنية التي تعنى بجانب التشريع መዲና የወረደች እንደመሆኗ የዕለት ተዕለት የህብረተሰቡን እንቅስቃሴ ለመምራት በጣም የተለያዩ ደንቦችንና ህግጋቶችን መመሪያዎችን በስፋት ያስቀመጠችውም ይህች ነች ማለት ነው። ሸኗ ከሸኒሳ የርሱር المدنية በዚህ ይዘቷ እንደሌሎቹ እንደ መዲና ሱራዎች ስትሆን እሷ ግን ከሌሎቹ የበለጠና የላቀ ድርሻ ይኖራታል ማለት ነው። እንግዲህ ነብያችን አለይሂ ሰላቱ ወሰለም መዲና ከወረዱ በኋላ ሁኔታው ሙሉ በሙሉ ስለተለወጠ መካ ከነበሩበት ሁኔታ ላይ ያለ ሱራ ነው የመጣላቸው ማለት ነው። መካ ላይ ያሉ ጭቁን ናቸው። በጥላት ታፍነውና ተጨቁነው ስለሚኖሩ ለራሳቸው ኢባዳ የሚያደርጉበት ወይም ደግሞ የወደፊት ተስፋቸውን የሚጠቁሙ የሆኑ ምዕራፎች ናቸው እንጂ የሚወርዱት በግለሰብም ሆነ በህብረተሰብ ደረጃ ቋሚና መሰረታዊ የሆኑ መመሪያዎችን አይሰጡም ነበረ። ምክንያቱም መድረኩ የለምና ማለት ነው። መዲና ከወረዱ በኋላ ግን በተወሰነ ደረጃ ቢሆን ነጥነታቸውን ስለተጎናጸፉ እንደገና ደግሞ ራሳቸውን ችለው ለመኖር ለመተዳደር የራሳቸው ህግና ስርዓት ስላስፈለጋቸው የሚመጡ ሱራዎች ሁሉ አንድ ባንድ የህብረተሰቡን ስሜትና ፍላጎት የሚያዳምጡና የሚዳስሱ ነበሩ ማለት ነው። እና ይህችን ሱራ እንግዲህ የመጀመሪያ አካባቢ መዲና እንደወረዱ በመምጣቷ ሰሃቦቹ ሊሰሩት የሚገባቸውን እንዲሁም ደግሞ መከልከል የሚያስፈልገውን ለወደፊት ደግሞ መዘጋጀት የሚያሰኘውን ነገር እንደገና በጥላቶች በኩል ሊሰነዘሩባቸው የሚችሉትን እንዴት መቋቋም እንዳለባቸው የሚመለከቱትን ነጥቦች ሁሉ በማካተት እንደገና ለወደፊት ደግሞ የራሳቸውን አቅጣጫ በመተለምም ይህች ሱራ ከፍተኛ ሚና ተጫውታላቸዋለች ማለት ነው። التي تعالج النظم والقوانين التشريعية በአጠቃላይ የዕለት ተዕለት የህብረተሰቡን እንቅስቃሴ የሚመሩና አቅጣጫውን የሚያሳዩ የሆኑ አንቀጾች በስፋት ይገኙባታል ማለት ነው። اشتملت هذه السورة الكريمة على معظم الأحكام التشريعية በመሆኗም ይህች ምዕራፍ በሸሪዓት الإسلام አስፈላጊ የሆኑትን መሰረታዊ ድንጋጌዎች አብዛኛዎችን ታካትታለች ማለት ነው። ሲላቃይዲ በመጀመሪያ ደረጃ እምነት ነክ የሆኑትን ነጥቦች በመካ ሱራዎችም እንደተለመዱት አርካነል ኢማንን አርካነል ኢስላምን ከሞላ ጎደል በተለያየ መልኩ አስቀምጣለች ማለት ነው። ከዛ ቀጥላ የኢባዳ ዘርፎችን አላህ Subhanahu Wa Ta'ala በምን መልኩ መገዛት እንዳለባቸው የኢባዳዎችን አይነትና ያፈጻጸሙንም ስርዓት ሳይቀር ጠቁማለች ማለት ነው። ከዛ በመቀጠል ደግሞ ሙአመላ ማለትም ማህበራዊ ጉዳይ ሰዎች ጋር በሚኖሩ ጊዜ እንዴት መኗኗር እንዳለባቸው የሚያስፈልጉትን ነጥቦች አስቀምጣለች። ከዛም በመቀጠል ደግሞ አኽላቅ ማለትም ስነ ምግባር የሆኑ ነገሮችን ሰዎች እንግዲህ ከማንም ጋራ ለመግባባትና ለመስማማት የሚያስችሉትን መልካም ባህሪያትና ጸባያቶችን ታስቀምጣለች ማለት ነው። ወፊ ኡሙር ዘዋጅ ከዛ በመቀጠል ደግሞ ስለ ጋብቻ ሁኔታ
ማን ጋራ መጋባት እንዳለባቸው እንዴት መጋባት እንዳለባቸው እንደገና ደግሞ የጋብቻ ስርዓትና ሁኔታ በሚገባ ተጠንትኗል ማለት ነው። ቀጥሎም ደግሞ አለመስማማት የተፈጠረ እንደሆነ ፍቺን የሚመለከቱ አንቀጾች ይመጣሉ። ከዛም ተፍች በኋላ ደግሞ ዒዳ የሚባል ነገር ሴትዮዋ ከመጀመሪያ ባሏ ያልጸነሰችና ወዷ ንጹህ መሆኑን ለማረጋገጥ ዘር እንዳይደባለቅ የተወሰነ ጊዜ በዒዳ መቀመጥ እንዳለባትም በዚሁ ሱራ ተደግጓል ማለት ነው። ከዚህም ሌላ ያሉ ጋብቻና ፍች ጋራ የሚዛመዱ የቀለብን የልጅን ያስተዳደግን ሁኔታ ሁሉ የሚያካትቱ ነጥቦች ይገኛሉ ማለት ነው። ወቀርተና ወለት ራያቱ ፊል በዲል ሐዲስ አን ሲፋቲል ሙእሚኒን ገና በመግቢያው አካባቢ ስለ ትክክለኛ አማኞች ባህሪያት መለኪያና መመዘኛ ታስቀምጣለች ማለት ነው። ትክክለኛ አማኞች ማለት እነማን ናቸው፣ ምን ማሟላት አለባቸው የሚሉትን በአራት ተከታታይ አንቀጾች ትገልጽና ከዛ ደግሞ የካሃዲዎችን አሁንም ግልጽ የሆኑ ካሃዲዎች ደግሞ ምን አይነት ባህሪ ይታይባቸዋል የሚለውንና የመጨረሻ ውጤታቸውንም ጭምር በሁለት አንቀጽ ትገልጻለች። ቀጥላ ደግሞ በሁለቱ መካከል አወላዋይ የሆኑ ሙናፊቆች የሚባሉ ክፍሎች 13 አንቀጾችን በመቀጠል ታስተዋውቃለችና ትጠቁማለች ማለት ነው። ተወባህ ሐቂቀተል ኢማን ወሐቂቀተል ኩፍሪ እንግዲህ በእነዚህ በሶስት መደቦች ትክክለኛ እምነት እንዴት እንደሆነ እንደገና ደግሞ ግልጽ የሆነ ክህደትም ምን እንደሚመስል ከዛም ቀጥሎ ደግሞ በአንድ መልኩ ከሃዲ በሌላ በኩል አማኝ መስሎ የሚጓዝ መሀል ሰፋሪ የሆነውን አወላዋይ ክፍልም እሱ በጣም አደገኛ ነውና ለሁለታቸውም አሳሳች በመሆኑ ለማስተዋወቅ ሰፋ ባለመልኩ ትገልጸዋለች ማለት ነው። እና የሰው ልጆች እንግዲህ ከዚህ ከሶስቱ መደብ ሊወጡ አይችሉም። ወይም ፍጹም አማኝ ይሆናሉ፣ ወይም ፍጹም ከሃዲ ይሆናሉ፣ ወይም ደግሞ አወላዋይና አስመሳይ ሆነው በአንድ መልኩ ከላይ ሲታዩ ሙእሚኖች ይመስሉና ውስጡን ደግሞ ከሃዲዎች ሆነው ይገኛሉ ማለት ነው። እና እንግዲህ ማንኛውም የሰው ልጅ የራሱን ማንነት ለማወቅ የፈለገ እንደሆነ ከነዚህ ከሶስት መደቦች ውስጥ ፈልጎ ማግኘት ይቻላል ማለት ነው። ለሙቃረነቲ በይነ አህሊ ሰዓደቲ ወአህሊ ሸቃ እድለኞችና እድለ ሰባራ የሆኑት ሰዎች እስበርሳቸው አገናዝቦና አመዛዝኖ ማን ከማን እንደሚለይና ማን ጋር እንደሚመሳሰል ለማወቅ ይቻል ዘንድ ነው እነዚህን አንቀጾች በተከታታይ በዚህ መልኩ ያስቀመጠችው ሱራዋ ማለት ነው። ثم تحدثت عن الخليقة ከዛ ቀጠል በማድረግ ደግሞ የሰው ልጆች እንዴት እንደተፈጠሩ በምን መልኩ አፈጣጠራቸው እንደተጀመረ የነብዩላህ አደምን ታሪክ በማንሳት ትቀጥላለች ማለት ነው። እና ነብዩላህ አደም ያላባት ያላናት አላህ Subhanahu Wa Ta'ala ከአፈር ከጭቃ እንዴት እንደፈጠራቸውና እርባታቸው እንዲቀጥል እንዲያደረገ የተፈጠሩለት አላማ ደግሞ ምን እንደነበረ ተልኳቸውንም ጭምር ትጠቁማለች። ثم تناولت سورة الحديث بالإصابة عن أهل الكتاب ከዛ ፈቅ ብላ ደግሞ ስለ አህል ኪታቦች በስፋት ታስታለች። በተለይም ስለ እስራኤሎች ስለ ይሁዶቹ ማለት ነው። ይሁዶች እንግዲህ አላህ Subhanahu Wa Ta'ala በተከታታይ ብዙ ነቢያቶችን ከመካከላቸው እንደመረጠና ኪታቦችን እንዳወረደላቸው አውጥቶ እነሱ ግን አላህ Subhanahu Wa Ta'ala እንዲያከበራቸው ክብራቸውን ጠብቀው እንዳልዘለቁ ብዙ እንደተወሳለቱና በሰው ዘንዳ የማይጠበቅ አሳፋሪ ሁኔታዎችን ሁሉ እንደሰሩ እያነሳ ይወቅሳልና ይኮንናል። በተጓዳኝም አማኞች ማለትም የነብዩ መሐመድ ተከታዮች የነሱን የተሳሳተ መንገድ ተከትለው ወደ ጥፋት እንዳያመሩ በማስተዋወቅ ያስጠነቅቃል ማለት ነው። ወቢወጅን ኻስን በኒ እስራኤል እና በኒ እስራኤሎች ምን ጊዜም ጥንትም ቢሆን እስካሁን ድረስ አላህ Subhanahu Wa Ta'ala ብዙ ቢመክራቸውና ቢያስታውሳቸው ቢገስጻቸውም እነሱ ግን ሁሉ ጊዜ ተጥፋትና ተከፋት ያልተወገዱ መሆናቸውን ደጋግሞ ይወቅሳቸዋልና እንዲሁም ሌሎች የሰው ልጆች የነሱን ፈለግ ተከትለው ተመሳሳይ ጥፋት እንዳይፈጽሙ ያስጠነቅቅባቸዋል ማለት ነው። ወአማ በቂየቱ ሱረቱል ከሪማ ፈቀርተና ወለት ጃኒበ ተሽሪዕ እንግዲህ የእስራኤሎቹ ታሪክ 1/3ኛውን ያህል ይሸፍናል ከሱራው ብዛት ማለት ነው። ከዛ በመቀጠል ደግሞ እንደገና ሌሎችን ህግጋትና ደንብ ነክ የሆኑትን ነጥቦች ያስቀምጣል። ያነል ሙስሊሚና ካኑ في بداية تكوين الدولة الإسلامية ይህች ስራ በምትወርድበት ወቅት ሙስሊሞቹ አዲስ እስላማዊ ስርዓት የዘረጉበትና አዲስ እስላማዊ መንግስት የመሰረቱበት ወቅት በመሆኑ በዛ ጊዜ ለመንግስታቸው መመሪያ የሚያገለግሉ የሆኑትን አንቀጾች ሁሉ አላህ Subhanahu Wa Ta'ala በየለቱ በተከታታይ እንዴት ያወርድላቸውና ያስቀምጥላቸው እንደነበረ ታሳየናለች ማለት ነው።
ወሁም ፊ አመስል ሐጀት ኢለል መንሃጅ ረባኒ በዛ ጊዜ እንግዲህ በአላህ ነብይ የሚመሩ እንደመሆናቸው በየእንቅስቃሴያቸው የአላህን መመሪያ ማግኘት ነበረባቸውና በዛም መሰረት አላህ Subhanahu Wa Ta'ala ተከታታይ የሆኑ ቋሚ መመሪያዎችን አስቀምጦላቸዋል ማለት ነው። እና እሷ ትኩረት ከሰጠችባቸው የኢባዳና የሙአመላ ወይም የአኽላቅ ተግባራቶች አንዳንዶቹን በዝርዝር ለመጠቆም ካስፈለገ ስለ ጾም ሁኔታ በሰፊው የተነገረው እዚህ ሱራ ውስጥ ነው ማለት ነው። እንደገና ስለ ሐጅም ስለ ዑምራም እንደዛው በዚህ ሱራ ውስጥ ነው። በሌሎች ሱራዎች ውስጥ በጥቅሉ ኢባዳ አድርጉ ቢልም የኢባዳ አይነቶችን በዝርዝር አልገለጻቸውም ነበር ማለት ነው። እንደገና ቀጥሎ ደግሞ አህካመል ጂሃድ ጥላቶች በእስልምና ላይ ደባ ለመፈጸም በሚሞክሩበት ጊዜ ከራሳቸው ላይ ለመከላከልና መብታቸውን ለማስከበር በትጥቅ ትግልም ቢሆን ከማንም ሳይሰንፉና ሳይሰነፉ እንዲበረቱና እንዲታገሉ ያዘዘበትና መመሪያ የሰጠበትም በዚሁ ስራ ውስጥ ይሆናል ማለት ነው። ሹኡኑ ልኡስረቲ ወማ የተአለቁ ቢሃ ከዛ በመቀጠል ደግሞ የቤተሰባዊ ሁኔታዎች የተዳሰሱበት ነው ማለት ነው። እና እስላማዊ ቤተሰብ እንግዲህ የሚያስፈልጋቸው መመሪያ አግኝተዋል። ለምሳሌ ጋብቻን በሚመለከት ጋብቻቸው በእስላማዊ ስርዓት እንዴት መፈጸም ከነማን ጋራ እንዳለበት ይገልጻል ማለት ነው። ከዛም ደግሞ ስለ ፍቺ ሁኔታ በዝርዝር እንደዚሁ ይጠቁማል። ስለ ልጆች ማጥባትና ማሳደግ እንዴት አድርጎ ለሙግዚት መስጠትና ማስጠባት ወይም ደግሞ ከወላጅ እናቱ ጋራ እንድታሳድግ በሚደረግበት ጊዜ ማደረግ ያለበት እንክብካቤ ምን እንደሚመስል የተጠቁማለች ማለት ነው። ፍቺ በሚከሰትበት ጊዜ ደግሞ ዒዳ የተወሰኑ ጊዜያቶች እንዴት አድርጋ የመጀመሪያ ባሏ ዒዳ መጨረስና ሆዷን ማጣራት ያለባት መሆኑን ታስተምራለች ማለት ነው። ከዛ ተህሪሙ ኒካህ ሙሽሪካት በእምነት የማትስማማ ጣዖት የምታመልክ የሆነ ሴት ለሙእሚን አቻ እንደማትሆንና እንዲሁም ደግሞ እንዲሁ ሙሽሪክ የሆነ ወንድ ለአማኟ ሴት አቻ እንደማይሆንላቸው ሁለቱ በእምነት የተለያዩ ጾታዎች መጋባት እንደማይፈቀድላቸው የተደነገገውም በዚህ ሱራ ነው ማለት ነው። ወታዲር ሚን ሙዓሸረት النساء في حالة الحيض ሴቶች ደግሞ የወር አበባ ወይም ደም በሚኖርባቸው ጊዜ ግንኙነት ማድረግ በጥብቅ የተከለከለ መሆኑም የተነገረው በዚህ ሱራ ነው ማለት ነው። ኢላ ገይሪ ማ ሁናሊከ ሚን አህካም ተተአለቁ ቢልኡስራ እና ቤተሰቦች ጋራ የሚገናኙ የሆኑትን ስርዓቶች ከዚህም ሌላ ከነዚህ ጋራ ተዛማዶች የሆኑትን ሁኔታዎች የዳሰሰው እዚህ ሱራ ውስጥ ይሆናል ማለት ነው። ለምንድነው ለቤተሰብ የዚህን ያህል ትኩረት የሰጠበት? መጀመሪያ ቤተሰብ ለጤናማና ለብቁ ዜጋ መሰረት ስለሆነ ቤተሰብ ጥሩ ሆኖ ካልተመሰረተ ጥሩ ህብረተሰብ ሊወጣ ስለማይችል ነው ማለት ነው። እና እስልምና እንግዲህ መጀመሪያ ከግለሰብ ቀጥሎም ከቤተሰብ ከዛም ቀጥሎ ደግሞ አጠቃላይ ህብረተሰብን ነው ትኩረት የሚሰጠው እንጂ እንደ ሰው ሰራሽ ህግ ከወገብ ላይ ወይም ከመጀመሪያ አይጀምርም ከመጨረሻ አይጀምርም። ثم تحدثت السورة الكريمة عن جريمة الربا ከዛ በመቀጠል ደግሞ አጠቃላይ ህብረተሰብ ጠንኮች የሆኑትን ነገሮች በማውሳት ስለ አራጣ ወይም ስለ ወለድ አደገኝነት ትገልጽና በጥብቅ ትከለክላለች ማለት ነው። የሰው ልጆች በሚቸግራቸው ጊዜ በቤተሰባዊ ወይም በወንድማዊ ስሜት መረዳዳትና መተባበር ሲሆን ያለው ሰው ለሌለው በምጽዋት መልክ እንዲረዳ ቢያንስ ደግሞ የነጻ ብድር እንዲሰጥ እንጂ አንዱ ባለ ሚሊዮን ሆኖ ገንዘብን ያላግባብ ያካበተ ሌላው ደግሞ የዕለት ቁርሱን አጥቶ እንደገና ለሀብታም ገባሪ በመሆን በወለድና ባራጣ መበዝበዝ የለበትም በማለት ይሄን አድራጎት በጥብቅ ያወገዘበትና የከለከለበት በዚህ ውስጥ ነው ማለት ነው። በሌሎችም ስራዎች በተደጋጋሚ አጠናክሮታል። እና እንግዲህ የሰው ልጆች በዚህ ምድር ላይ በሚኖሩ ጊዜ ተደጋግፈው አንዱ በጉልበቱ ሌላው በእውቀቱ አንዱ በሀብቱ እንዲረዳዳና እንዲደጋገፍ ነው እንጂ የሚፈለገው አንዱ ፍጹም ሀብታም ወይም ባለስልጣን ሆኖ ሌላው ደግሞ ምንም ድርሻ የሌለው ሆኖ የበይ ተመልካች በመሆን አስበርቱ እየተረጋገመና እየተመቀኛኘ መኖር የለበትም ባይ ነው ማለት ነው። በዚህ መሰረት እንግዲህ ሪባ የሚያደርጉ ወይም በወለድ የሚሰሩትን ሰዎች አላህ በሱና በመለክተኛው በኩል ከባድ ጦርነት የሚከፈትባቸው መሆኑን አበክሮ ያስጠነቀቀበትና አጥብቆ የከለከለበት በዚህ ሱራ ውስጥ ይገኛል ማለት ነው። ፈአዘኑ ቢሐርብ ሚን አላህ ወረሱሊ ከአላህና ከመለክተኛው የሆነን ጦርነት
ጠብቁ ይሄንን ነገር ማትተውና ማታቋርጡ ከሆነ በማለት በማያዳግም መልኩ የደነገገበት ነው ማለት ነው። ወአቀበታ الربا بالتاجر من ذلك اليوم الرهيب እና ከሪባ ቀጥሎ ይሄንን እንግዲህ ያልተውና ያልተቆጠቡ ሰዎች በዚህ በዱንያም አላህ Subhanahu Wa Ta'ala ለተለያየ ውድቀትና ከስረት የሚደረጋቸው ከመሆኑም ባሻገር በመጪው ዓለም ደግሞ ከባድ ቅጣት እንደሚጠብቃቸው ጀሃነም እንደተዘጋጀችላቸው ያስጠነቅቃል ማለት ነው። እና የውመል ቂያማ በሚመጣ ጊዜ ለነዚህ ሰዎች እጅግ አሳር መከራ አዝሎ እንደሚመጣላቸው ያሳወቀበት ቦታ ነው። ወተቁ የውመን ትርጃኡነ ፊሂ ኢለላህ ثم توفى كل نفس ما كسبت وهم لا يظلمون በሚለው አንቀጽ እንደሚገለጸው ማለት ነው። ሰዎች በዚህ ምድር ላይ ሲኖሩ የተከለከሉትንም ሆነ ያልተከለከሉትን ነገር በመስራት የግል ፍላጎታቸውንና ስሜታቸውን በማራመድ የተወሰነ ጊዜ ሊዝናኑና ሊንደላቀቁ ይችላሉ። ግን ዝሮ አንዲት አሳረኛ ለተቀጠሯለችና እሷ በምትመጣ ጊዜ የሚያጋጥማችሁን ከወዲሁ ተጠንቀቁ በማለት ይጠቁማል ማለት ነው። ወከተመት ሱረቱል ከሪማ ቢተውጂህ المؤمنين الى التوبه والانابه በአጠቃላይ በመጨረሻ አካባቢ ሙእሚኖች ምንም ያህል ቢጠነቀቁ ከጉድለትና ተድክመት አያመልጡምና በመጨረሻ የሁሉም ነገር ማረሚያና ማስተካከያ ተውባ ስለሆነ ሁላቸውም ወደ አላህ ፍቃድ እንዲመለሱና ይቅርታ እንዲለምኑ ተጠቁማለችና ተመክራለች ማለት ነው። እና ወደ አላህ ዝቅ ብለው በትህትና ይቅርታ አድርግልን ምህረት ስጠን ብለው ሁላቸውም ጌታቸው እንደይመጥናትና መለመን መማጸን እንዳለባቸው ተመክራለች። በመጨረሻም ደግሞ ጥላቶቻቸውን አላህ Subhanahu Wa Ta'ala እንዳንበረክክላቸውና እነሱ እንዲን እንዲያቀዳጃቸውም ጭምር እንዲለምኑ ትመክራለች ማለት ነው። ሰው ባለው ዕውቀቱና ጉልበቱ ቢታገልም ዝሮ ከሰውነቱ አያልፍምና የአላህ እርዳታ ካልተጨመረበት በስተቀር ዲል ስለማይገኝ ነስርን ከኔ ለምኑ በማለት ያስተምራል ማለት ነው። ሙእሚኖች እንግዲህ የሚችሉትን ቢያደርጉም ዝሮ በአላህ ያመኑ እንደመሆናቸው ሁሉ ነገር በአላህ ፍቃድ ነው የሚፈጸመውና የሚከናወነው በማለት ተውሂዳቸው ጋራ ለማዛመድ ሁሉን ነገር ሁሉንም ዱዓ ይጨምሩበታል ማለት ነው። እና እንግዲህ ዱዓ ብቻውንም ምንም ነገር ሳይሰራ ሁሉን ነገር ያድርግልኝ ማለት ስህተት ነው። እንደገና ደግሞ በግል ጥረቱና ጉልበቱ ሁሉን ነገር አደርጋለሁኝ አላህ ባይጨመርም ማለትም ስህተት ነው። ሁለቱንም ያጣመረ እንደው ግን ትክክለኛ ነው። የሚችለውን እያደረገ የተረፈውን ደግሞ አላህ ይሞላልኛልና ይደግፈኛል ያለ እንደሆነ ይህ ነውና ትክክለኛው አማኝ በዚህ መልክ እንዲሄዱ ትመክራለች ማለት ነው። አተስሚያ ስያሜን በሚመለከት ሱረቱል በቀራ በመባል ትታወቃለች። በውስጧ በነብዩላህ ሙሳ ጊዜ አንድ ሰው ገድሎት ገዳው በመጥፋቱ ምክንያት እሳቸው ተጠይቀው አላህ Subhanahu Wa Ta'ala ገዳው የሚገኘው አንዲት ከብት ታርዳ ከሷ በሚቆረጥ ስጋ አስከረኑ ሲመታ እሱ ራሱ ገዳውን ተነስቶ ይጠቁማል ብሎ በነገራቸው መሰረት ልዩ የሆነ ታሪክ ስለሆነ ለዛ መታሰቢያና ማስታወሻ የሆን ዘንድ ስያሜዋም እዛ ጋራ በመዛመድ አልበቀራ በመባል ትታወቃለች። ዝርዝር ሁኔታ ወደ ውስጥ ይመጣል ማለት ነው። ይህች ስራ ከሌሎቹ ስራዎች የምትለይበትና ልዩ ማዕረጓ ምንድነው ከተባለም ደግሞ ነቢያችን አለይሂ ሰላቱ ወሰለም ስለሷ የተናገሩት ነገር ይኖራል። ለምሳሌ አንድ ጊዜ ምናሉ በቤት ውስጥ ኢባዳ መደረግ እንዳለበት ሲያስተምሩ በቤቶቻችሁ ውስጥ የተለያዩ ኢባዳዎችንና ስግደቶችን አካሂዱባቸው፣ ቤቶቻችሁን እንደ መቃብር አታድርጉ አሉ። እና ፈርድ ሶላት በመስጊድ ነው በጀማዓ መሰገድ ያለበት። ከዛ በተረፈ ግን ሱና ሶላት የተለያዩ አዝካሮችና ዱዓዎችን በቤታችሁ አታቋርጡ አሉ። በተለይ ሱረቱል በቀራ የሚቀራበት ቤት ሰይጣን አያጠቃውም። እሷን ሁሉ ጊዜ የቀራችሁ እንደሆነ በቤታችሁ ብትችሉ ሙሉውን ቢያንስ ደግሞ አያተል ኩርሲና የመጨረሻዎቹን ሁለት አያቶችን አዘውትሮ በቤቱ የሚቀራ ሰው ሰይጣን አያጠቃውም በማለት ከሌሎች ስራዎች ለየት ባለ መልኩ አልበቀራ በተቀራችበት አካባቢ ሁሉ ሰይጣንን የምትከላከል መሆኑ ተነግሮላታል ማለት ነው። እንደገና በሌላም አባባል ደግሞ ሱረቱል በቀራና አሊ ኢምራን ተከትላ የምትመጣው ሱራ የውመል ቂያማ በሚሆንበት ጊዜ አላህ ዘንዳ Subhanahu Wa Ta'ala ሁለቱ የቁርአን ሱራዎች እንዳለቃ ሆነው እየመሩ መጥተው ለወዳጆቻቸው ሸፋዓ ይሰጣሉ። እነዚህ ሰዎች የእኛ ወዳጆች በህይወታቸው እያሉ እኛና ሌሎችን ሱራዎችን የሚያነቡና በእኛ መመሪያ መሰረት ህይወታቸውን የሚመሩ ስለነበሩ ይቅርታ አድርግላቸው ምሕረት ስጣቸው በማለት አላህን በመጠየቅ
የሚሸማግሉና የሚጠቅሙ መሆናቸው ተገልጿል ማለት ነው። እና ይህች ሱራ ከሌሎቹ ሱራዎች የምትለይበት ብዙ መልክ አላት። አንደኛ እርዝመቷ ከማንኛውም ሱራ እንግዲህ በተለየ መልኩ 286 አንቀጾችን በማካተት ያውም ደግሞ አያቶቿ በጣም ረጃጅም በመሆን የታወቀች ሱራ ነች ማለት ነው። በውስጧ እንደገና ደግሞ አዕዘሙ አየትን ፊ ኪታቢላህ በቁርአን ውስጥ በአጠቃላይ አላህ Subhanahu Wa Ta'ala ካወረዳቸው አንቀጾች ሁሉ የላቀች አንቀጽ ትገኝባታለች ማለት ነው። እሷም አያቱል ኩርሲይ ናት። አላሁ ላ ኢላሀ ኢላ ሁወል ሐዩል ቀዩም የምትለው አያ ከማንኛውም አያት ሁሉ የበለጠችና የላቀች ናት ተብሎላታል ማለት ነው። እንደገና ደግሞ አጥወሉ አየትን ቢኪታቢላህ እሷ በቁርአን ውስጥ በጣም ረጅም እንደመሆኗ በሱራ ደረጃ እንደገና ደግሞ በአያት በአንቀጽ ደረጃ ረጅሟ አንቀጽም እሷ ውስጥ ትገኛለች ማለት ነው። እሱም አያተል ሙዳየና ያ አዩሃ الذين آمنوا إذا تداينتم بدين የሚለው አያ አንድ ገጽ ሙሉ ይሆናል ማለት ነው። እና ይህ አያት እንግዲህ ማረፊያ ሳይኖረው በጣም ረጅም የሆነ አያት ማህበራዊና ኢኮኖሚያዊ ጉዳይ የሚዳስስ ሆኖ በውስጧ የሚገኝ ከመሆኑ አኳያ የዛ አይነት ረጅም አያ ሌላ ሱራ ውስጥ የለም ማለት ነው። እንደገና ደግሞ የመጨረሻ አያም በውስጧ ትገኛለች ይባላል። ቁርአን የተደመደመባት ወተቁ የውመን ቱርጃኡነ ፊ ኢለላህ የሚለው አያ ተወረደ በኋላ ነብያችን በዚህ ምድር ላይ አልቆዩም። የመጨረሻው የቁርአን መደምደሚያ እሷ አያት ናት ተብሏል ማለት ነው። እና እነዚህን የመሳሰሉ ብዙ መለዮች አሏት። በሌላም በኩል ደግሞ አርካነል ኢማንና አርካነል ኢስላም የሚባሉትን ነጥቦች በመነሻውና በመድረሻው ትዳስሳለች ማለት ነው። በመጀመሪያ አካባቢ الذين يؤمنون بالغيب ከሚለው አንስቶ أولئك هم المفلحون የሚለው ድረስ ከሞላ ጎደል አርካነል ኢስላምን ጠቁማለች። በመጨረሻ አካባቢ ደግሞ አመነ الرسول በሚለው አያት እንደገና መልሳ አርካነል ኢማንና አርካነል ኢስላምን በማግባረት ታካትታለች ማለት ነው። እና እንግዲህ ይህች ሱራ በጣም በእስልምና ውስጥ ከፍተኛ ድርሻ ያላት መሰረታዊ የሆኑ ነጥቦችን ሁሉ ያስቀመጠች በመሆን ትታወቃለች ማለት ነው። አሊፍ ላም ሚም አላሁ አዕለሙ ቢሙራዲህ። ይህ አይነት አነጋገር እንግዲህ አላህ Subhanahu Wa Ta'ala በተደጋጋሚ በተለያዩ ምዕራፎች ተጠቅሞታል ማለት ነው። አሊፍ ላም ሚም የሚልና እንደገና ደግሞ አሊፍ ላም ሚም ሷድ አሊፍ ላም ራ እንደገና ጧሲን ሐሚም ቃፍ ሷድ ኑን የተለያዩ ፊደላቶችን በመጠቀም የተለያዩ ምዕራፎችን እንዲጀመሩ አድርጓል ማለት ነው። በእነዚህና እነዚህን በመሳሰሉ አነጋገሮች ልዩ የሆነ ትርጉም አልተሰጣቸውም ማለት ነው። ከነቢያችን ጀምሮ ትርጉሙ በቀጥታ ይህ ነው ተብሎ የተገለጸ ነገር የለም። እና ልዩ ትርጉም ከመስጠት ይልቁንስ ያወረደው ጌታ አላህ ይወቀው ብሎ ማለፉ ይመረጣል ማለት ነው። ምክንያቱም ቁርአን ሲባል ሁለት አይነት መልክ አለው። አንደኛ ለማንኛውም አንባቢ ግልጽ የሆነ መልእክት ያለው፣ ሌላ ደግሞ በጣም ጥቂት ውስንም ቢሆንም ከአላህ በስተቀር ቀጥተኛ ትርጓሜውን ማንም የማያውቀው የሆነ እንዳለ በቀጣዋ በሱረቱ አሊ ኢምራን ውስጥ ይጠቀሳል ማለት ነው። እና ከዛ ክፍል ነው ይሄ አሊፍ ላም ሚም የሚለው አላህ ይወቀው ብሎ ማለፉ የተመረጠ ነው። አንዳንዶቹ ለመተርጎም የሞከሩ ነበሩ፣ ግን ትርጓሜያቸው የተስማማ አይደለም። እስበርሳቸው አንዱ አንድ ሐሳብ ሲናገር ሌላው ሌላ ሐሳብ እየተናገረ እየተለያዩ ነው የሄዱት ማለት ነው። ይህም የሚያሳየው ቋሚና ተጨባጭ የሆነ ትርጉም የሌለ መሆኑን ነው። እዚህ ላይ አላህ Subhanahu Wa Ta'ala ሐሳቡ ወይም መልእክቱ ግልጽ ያልሆነ ነገር ለምን ያወርዳል የሚል ጥያቄ ያስነሳል። እና ለዚህ መልሱን አላህ Subhanahu Wa Ta'ala ራሱ ጠቁሞናል ማለት ነው። ቁርአን እንግዲህ ግልጽ ያልሆነ ነገር በመመሪያነት አያስቀምጥም እርግጥ ማለት ነው። መመሪያ የሚሆነውን ነገር በግልጽ ነው የሚያስቀምጠው። አንዳንድ ጊዜ ግን መልእክታቸው ግልጽ ሳይሆንም ከአላህ የመጡ መሆናቸውን እንዲያምኑ የሙእሚኖችን ኢማን ለመፈተን ብቻ የሚያወርዳቸው አሉ። እነዛ መልእክታቸው ግልጽ የሆኑ ነገሮች እንደሚያምኑ ሁሉ ያልሆኑትንም ጭምር እንዲያምኑባቸው ብቻ ለማዘዝ ማለት ነው። ዝሮ ግን እነዛ ሐሳባቸው ግልጽ ያልሆኑት
ከነዛኞቹ አንቀጾች የተለየ መልእክት እንደሌላቸውም ተናግሯል። አዲስ እንግዲህ ሀሳብ ይኖረዋል ተብሎ የሚያሰጋ ነገር የለም። ቢታወቅም ኑሮ ከነዛ ግልጽ ከሆኑት አንቀጾች የተለየ እንደማይሆን አረጋግጦልናል ማለት ነው። ከዛ እስካልወጣ ድረስ የኛው ትርጓሜው ታወቀም አልታወቀም የሚጎለው ነገር የለም ማለት ነው። እና ለመተርጎም የሞከሩት አንዳንዶቹ አሊፉ አላህ ከሚለው ቃል፣ ላሙ ለጢፍ ከሚለው፣ ሚሙ መጂድ ከሚለው ቃል እንደተወሰደ ሲናገሩ፣ ሌሎቹ ደግሞ አሊፉ የአላህን ቃል ሲያመለክት ላሙ ጅብሪልን ሚሙ መሐመድን ነው የሚጠቁመው ብለው እንደገና ይህንን ሲደምሩት كأن الله سبحانه وتعالى أرسل جبريل الأمين إلى محمد الصادق الأمين እንደማለት ነው ብለው የተረጎሙ አሉ ማለት ነው። በፊተኛው አባባል አላህ اللطيف المجيد أنزل القرآن على محمد ማለት ነው። በሁለተኛው ግን አላህ በፍቃዱ ጅብሪል ላከና ለሙሐመድ መመሪያ አስተላለፈለት እንደማለት ነው የሚሉ አሉ። አንዳንዶቹ ደግሞ በጥቅሉ ምህጻረ ቃል ሆኖ አላህን ነው የሚጠቁመው ወይም የሱራዋ ስም ነው። አሊፍ ላም ሚም ማለት አልበቀራ እንደማለት ለምዕራፏ ስም ነው ወይም በጥቅሉ ለቁርአን ስም ነው ብለውም የተረጎሙ አሉ ማለት ነው። ከዚህ ሁሉ ግን ትክክለኛውን ትርጉም አላህ ይወቀው ማለቱ የተመረጠ ነው የሚለው ባጭሩ ያሳርፋል ማለት ነው። ذلك الكتاب ይህ ኪታብ ወይም ይህ መጽሐፍ ይላል አላህ Subhanahu Wa Ta'ala لا ريب فيه ከአላህ የተወረደ ለመሆኑ አያጠራጥርም። ሁደል ለልሙተቂን እሱም አላህን ለሚፈሩና ፈቃዱን ለሚያከብሩ ባሪያዎች ሁሉ በቂ የሆነ መመሪያ ነው በማለት ኪታቡን ያስተዋውቃል ማለት ነው። እና እንግዲህ ይህ ኪታብ የሚለው ቁርአንን ነው። ቁርአን ራሱን በራሱ እያስተዋወቀ ነው ያለው ማለት ነው። እና በነብዩ መሐመድ በኩል የተላከውና የደረሳችሁ የሆነው ይህ መጽሐፍ ከአላህ Subhanahu Wa Ta'ala ሰማይና ምድርን ከፈጠረው ኃይልና ኃያል ጌታ የተላከ ለመሆኑ የሚያጠራጥርና የሚያከራክር አይደለም፣ ያለቀለት ጉዳይ ነው ማለቱ ነው። እሱም ደግሞ በሚወርድበት ጊዜ እንዲሁ እንደተራ ነገር እንደ ዜማ ወይም እንደ ጸሎት ነገር የሚነበነብ ሳይሆን ለሰው ልጆች የዕለት ተዕለት የህይወት መመሪያ ነው። በተለይም አላህን ለሚፈሩና ፈቃዱን ለሚያከብሩት ሁሉ ህይወታቸውን በየአቅጣጫውና በየዘርፉ የሚመራ የሆነ በቂ ኪታብ ነው በማለት ያስተዋውቃል ማለት ነው። እና ሰዎች እንግዲህ እንደቀላል እንዳያውትና እንዳያልፉት ተገቢውን ትኩረትና ክብደት እንዲሰጡት ነው አላህ በዚህ መልክ የሚያስተዋውቀው። መጀመሪያ ይህ ኪታብ አለ። ذلك الكتاب የሚለው አነጋገሩ እስመ الاشاره ወይም የመጥቀሻው ቃል እንደ ሩቅ ተደርጎ ነው የተቀመጠው በአረበኛው ስልት ማለት ነው። ያ ኪታብ እንደማለት ነው። ያ ኪታብ ያለው በአካሉ ሩቅ ሆኖ ሳይሆን በደረጃው በጣም የላቀና የመጠቀ የሆነው ኪታብ ወደ እናንተ የተላከው لا ريب فيه እናንተ ምናልባት ባለማወቃችሁ የሰይጣን ዜማ ነው ወይም የሟርተኞች ዘዴ ነው ወይም የእብድ ቃላት ነው እያላችሁ የተለያየ ቃል ብትሰነዝሩበትም የምትሉት ሁሉ ውሸት ነው። እንግዲያው ከአላህ Subhanahu Wa Ta'ala የተላከና የወረደ ለመሆኑ ያለምንም ጥርጥር አረጋግጥላችኋለሁ አለ ማለት ነው። እንደገና ከወረደ በኋላ ደግሞ አላማውና ተልእኮው ምንድነው ብትሉ ሁደል ለልሙተቂን አላህን ለሚፈሩ ባሮች ሁሉ መመሪያ ነው። ለዲናቸውም ለዱንያቸውም ለመንፈሳቸውም ለአካላቸውም በቂና ቋሚ የሆነ መመሪያ ነው በማለት ያስተዋውቃል ማለት ነው። ወይም በሌላ አባባል ذلك الكتاب በሚለው በሁለቱ ቃል ይደመደማል አረፍተ ነገሩ ተብሏል ማለት ነው። ኪታብ ማለት ይህ ነው እንደማለት። እንግዲህ አንድ ነገር ከአይነቱ ልዩ የሆነ እንደሆነ ሰው ማለት እገሌ ነው እንደሚባለው ኪታብ ብሎ ዝም ይህ ኪታብ ብቻ ነው የሚለው አላህ Subhanahu Wa Ta'ala። ከዚህ አኳያ እንግዲህ እሱን የሚመስልና የሚወዳደር ኪታብ በአለም ላይ ታይቶ ተሰምቶም አይታወቅም። አላህ ያወረዳቸው እንደሆኑ ከሱ በፊት የወረዱ ኪታቦች የቁርአንን ያህል ጥልቀትና ስፋት ያላቸው አልነበሩም ማለት ነው። እና ከዚህ ጋር ሲወዳደሩ ሌሎቹ እንደሌሉ ናቸው። ሰው የጻፋቸው መጽሐፎች ደግሞ ጭርሱንም ሊወዳደሩ አይሞክሩም ማለት ነው። ስለዚህ የኪታቦች ሁሉ አለቃና እንቆ ወደርና አቻ የሌለው ብቸኛ ብርቅዬ ኪታብ ማለት ይህ ነው በማለት ያስቀምጠዋል ማለት ነው። እና በዚህ መልክ እንግዲህ የወረደውና የመጣው ኪታብ ከአላህ የመጣ ለመሆኑ ደግሞ ሰዎችም ሆነ ጂኖች ሊጠራጠሩበት አይገባም። ምክንያቱም የዚህ አይነት ኪታብ ፍጡር
ሊያዘጋጅና ሊያቀርብ አይችልምና ማለት ነው። እንደገና ደግሞ በይዘቱና በአይነቱ ብቻ ሳይሆን በሂደቱም ጭምር የሰው ልጆችን ስሜትና ፍላጎት የዱንያ ተአኸራቸው በማጣመር ሁሉን ነገር አሟልቶና አካቶ የመራ የሙተቆቹ መመሪያም ይህ ኪታብ ብቻ ነው ማለት ነው። ከዚህ ውጭ የሚሄዱ ሰዎች ሙተቆች አለመሆናቸውን ይጠቁማል ማለት ነው። አላህን የሚፈሩና ፍቃዱን የሚያከብሩ የሆኑት ሁሉ አማራጭ የሌለው መመሪያቸው ቁርአን ነው። ከዚህ ውጭ የሚሄዱት ግን ፉጃሮችና ጠማማዎች ብቻ መሆን አለባቸው ማለትን ያሳየናል ማለት ነው። እና እነዚህ ሙተቂን የተባሉት ወይም አላህን የሚፈሩ የተባሉት ወገኖች ምን ምን ማሟላት አለባቸው የሚል ጥያቄ ስለሚያስከትል ቀጥሎ ዘርዘር ባለመልኩ ይገልጻቸዋል ማለት ነው። አለዚን እነዚህ ሙተቂ የተባሉት እነዚያ ናቸው። ዩሚኑነ ቢልገይቢ በገይብ የሚያምኑ የሆኑ ይላል። በገይብ ማለት ከሐዋሳቶቻቸው የራቁና የተሰወሩ በሆኑ ነገሮች ያለምንም ጥርጥር የሚያምኑ ናቸው ነው የሚለው። እንግዲህ ሙእሚኖች አላህ Subhanahu Wa Ta'ala ከመቀበላቸው የተነሳ ከአላህ የበለጠ ለነሱ መካሪና አስተማሪ የለምና በነብዩ አማካይነት የሚበጃቸውን ነገር ሲነግራቸውና ሲመክራቸው ያ የሚነገረው ነገር እንኳን ለጊዜው ለአእምሮአቸው ቢርቃቸውም ከአላህ የበለጠ የሚያቀለምና እሱ ከነገረን እውነት ነው ብለው ሐዋሳታቸው ያልደረሰባቸውን ነገር ሳያቅማሙና ሳይወላገዱ በቀላሉ የሚቀበሉና የሚከተሉ ናቸው ይላል። እና እንግዲህ ለምሳሌ የአኺራ ነገር በሚነሳበት ጊዜ ሰው ከሞተ በኋላ የመነሳት የመጠየቅ የመመርመር የሲራጥ የጀሃነሙ የጀነቱ የሂሳቡ የሚዛኑ ሁኔታ ሲነሳ እነዚህን ሁሉ ነገሮች ሰዎች ባይናቸው አላዩም፣ በጆሮአቸውም አልሰሙትም። በቀጥታ አላህ መግለጫውን ሲያነብ ማለት ነው። በእጃቸውም አልዳሰሱትም፣ በአፍንጫም አላሸተቱትም፣ በሰውነታቸውም አልዳሰሱም። ይህ ከመሆኑ ጋራ ግን ወላዩ ነቢኡ ከምትል ከቢር እንደ አዋቂው ጌታ እንደ አላህ የሚነግርህ የለም በሚለው መሰረት አላህና ረሱሎች ስለተናገሩ ብቻ የሚያምኑ ናቸው ማለት ነው። ግን አላህና ረሱል እየተናገሩ እኔ ባይኔ ካላየሁት በጆሮዬ ካላዳመጥኩት በገጽታ በጀት አልዳሰስኩት የሚሉ ሰዎች የራሳቸውን ሐዋሳት ከአላህ በላይ ታማኝ ነው እንደማለት ነው ማለት ነው። እና በዚህ መልክ ሳይሆን እንግዲህ በሐዋሳታቸው የማይደርሱባቸውን ነገሮች ከነሱ የራቁና የተሰወሩ ሆነው በነበሩበት ወቅት በጋር ተገልጠውና ተከፍተው ሳያዋቸው የሚያምኑ የሆኑት ናቸው ሙተቂን የሚባሉት ይላል። እና አርካኑል ኢማን የሚባሉት ነገሮች በአመዛኝ ከሐዋሳት የራቁ ነገሮች ናቸው። ሰዎች ሲሞቱ ወይም ቂያማ ቀን ሲደርስ ነው እንጂ በሐዋሳቶቻቸው ሊደርሱባቸው የሚችሉት በህይወት በጤንነት እያሉ ብዙዎቹ ሊታዩና ሊዳሰሱ የሚችሉ አይደሉም ማለት ነው። ወዩቂሙነ ሶላት እንደገና ደግሞ ሶላትን ጠብቀውና አስተካክለው አዘውትረው የሚሰግዱ የሆኑ ናቸው ሙተቂን ማለት ይላል። አላህን የሚፈሩ ማለት የስግደት ግዴታቸውን በብቃት የሚወጡ ናቸው። ማለትም ወቅቱንም እንደ ወቅት አክብረው እነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ እንዳለው ሳይደርስ ሳይሆን ወይም ካለፈ በኋላ ሳይሆን አላህ በወሰነውና በመደበው ሰዓት እንደገና ቅድም ዝግጅቱን አሟልተው ሹሩጠል ጧራ ወይም ሹሩጠል ሶላት የሚባለውን ነገር ሁሉ በሚገባ አሟልተው ወደ ቂብላ ዙረው ሐሳባቸውን አሰባስበው ከወሳዊስ ተጠብቀው እና ያለ ማቋረጥና ያለ መሰልቸት ሁልጊዜ የሚሰግዱ የሆኑ ናቸው ሙተቂን ማለት ይላል። በዚህ መልክ እንግዲህ የማይሰግዱ ከሆኑ ሙተቂን የሚለው ውስጥ የማይገቡ መሆናቸውን ያመለክታል ማለት ነው። ወሚማ ረዘቅናሁም ዩንፊቁን እንደገና ደግሞ ከሰጠናቸው ሲሳይ ከገንዘባቸው ለሌሎቹ ለሌላቸው ወገኖቻቸው በመለገስ የሚያወጡ የሆኑ ያላቸውን ጸጋ ለሌሎቹ ወገኖቻቸው የሚያካፍሉ የሆኑ ማለትም ራስ ወዳዶች ሳይሆኑ ራሳቸው በልተውና ጠጥተው ሌላው ጾም እያደረ በግዴለሽነት የሚያልፉ ሳይሆኑ እነሱ የሚያገኙትን ጥቅም ለወገኖቻቸው የሚያካፍሉ የሆኑ ሩሮዎች ናቸው ሙተቂን ማለት ይላል። ይሄ እንግዲህ ዘካንም ሆነ ሌሎችንም የተለያዩ ምጽዋት አይነቶችን ያካትታል። ከዛም አልፎ እንዳውም ወሚማ ረዘቅናሁም ስላለ አላህ ከሰጣቸው ጸጋ ነው የሚለው እውቀትንም ጭምር ያካትታል ተብሏል። አላህ ኢልም የሰጣቸው ሰዎች የዲንም ሆነ የዱንያ እውቀት ያንን እውቀታቸውን የማይደብቁና የማይነኩ ለወገኖቻቸው የሚያካፍሉ የሆኑ ናቸው ሙተቂን ማለት ነው የሚለው። ወለዲን አሁንም በተጨማሪ እነዚህ አላህን የሚፈሩ ባሮች ማለት እነዚያ ናቸው ዩሚኑነ ቢማ ኡንዚለ ኢለይክ
ወደ አንተ በተወረደው ቁርአን የሚያምኑ የሆኑ ይላል። ይህን ያለበት ምክንያቱ ቀደም ሲል በተጠቀሱት መግለጫዎች በገይብ የሚያምኑ ሶላትን ጠብቀው አዘውትረው የሚሰግዱ ከሰጠናቸው ሲሳዎች ለወገን የሚለግሱ በሚባልበት ጊዜ የሁዶችም ነሳራዎችም እኛም አለንበት እያሉ ያሰፈስፉ ነበረ። እኛም ያው በገይብ አምነናል በነ ሙሳ በነ ተውራት አምነናልና አለንበት ይሉ ነበረ። እንደገና ክርስቲያኖችም እንደዛው በበኩላቸው እኛም አለንበት ምጽዋትም እንሰጣለን ስግደትም እናደርጋለን እንደገና በገይብ አምነናል ይሉ ነበር። ግን ሁላቸውንም በአንድ ጊዜ ለመጣል ወለዲነ ይኡሚኑነ ቢማ ኡንዚለ ኢለይክ በአንተ በተወረደው የሚያምኑ መሆን አለባቸው ይላል። በቁርአን ካላመኑ እኒህ ቀደም ሲል የተጠቀሱትን እንኳን ነጥቦች ከሞላ ጎደል ቢያከናውኑ አይቆጠርላቸውም፣ ኢማናቸው አይሟላምና በአንተ በተወረደው ቁርአን የሚያምኑ መሆን አለባቸው ይላል። ወማ ኡንዚለ ሚን ቀብሊከ እንደገና ደግሞ ከአንተ በስተፊት በተወረደውም የሚያምኑ በቀደምት ነቢያትና ኩቱቦችም የሚያምኑ መሆን አለባቸው ይላል። ይህን ደግሞ ቀደም ሲል ኢማን ሳይኖራቸው እንደ መጅሶቹ ያሉትን እሳት የሚያመልኩ ከዋክብት፣ ፀሐይ፣ ጨረቃ የሚገዙ ወገኖች ነበሩ። እነዚያም ደግሞ በነቢዩ መሐመድና በቁርአን ካመን ያው ያለፈውን ሁሉ ነቢይ ባንቀበልም ግድ የለም የሚል አመለካከት ስለነበረባቸው እነሱም በዚህ መልክ ደግሞ መሄድ የለባቸውም ባለፉትም ነቢያቶችና ኩቱቦች ጭምር ማመን ይኖርባቸዋል ብሎ እነሱንም ደግሞ ወደ ኋላ ተመልሰው ባለፈው ሁሉ እንዲያምኑ ለማድረግ የተጠቀመበት አባባል ነው ማለት ነው። ወቢልአኺረቲሁም ዩቂኑን በአጠቃላይም ደግሞ በመጪው ዓለም ይህች ዓለም ካለፈች በኋላ በተከታይነት በምትመጣው ቋሚና ዘላለማዊ ዓለም በአኸራ በእርግጠኝነት የሚያምኑ መሆን አለባቸው ሙተቂን ለመሆን ማለት ነው እንጂ ከሞት በኋላ ሰው ተረስቶና በስብሶ ይቀራል የሚል አመለካከት ያላቸው እንደሆነ እነዚህ ሙተቆች አይደሉም ይላል። ይሄ ደግሞ ሙሽሪኩል አረብን ለማውጣት ነው። ሙሽሪኩል አረብ እንግዲህ የተለያዩ ነቢያቶች እንዳለፉ እንደ ታሪክ ዝም ብለው ይናገሩ ነበረ። ግን ሰው ከሞተ በኋላ መን ይህይል ዒዛሙ ወየረሚም ይሉ ስለነበረ ሰው ከሞተ በኋላ አይነሳምና እንደገና በሰራው ስራ አይጠየቅም አይመነዳም የሚሉ ከሆኑ እነዚህ ሙተቂን ሊባሉ አይቻሉም በማለት ያለፉትንም ሆነ ያሉትን የሰው ልጆች አይነቶች በሙሉ እምነታቸው እንግዲህ ምን መልክ መያዝ እንዳለበት በቀላሉ ለማስተካከል እነዚህን መለኪያዎችና መመዘኛዎች አስቀመጠ ማለት ነው። እና አሁን የተጠቀሱትን እንግዲህ ነጥቦች በሚገባ ያሟሉ የሆኑ እንደሆነ ሙተቂን ይባላሉ። ሙተቂን ከተባሉ ደግሞ የህይወት መመሪያቸው ይህ ቁርአን ነው የሚሆንላቸው። ከዚህ ቁርአን ውስጥ የሚጥሉትና የሚተውት ነገር ሳይኖር ሙሉ በሙሉ መመሪያ ያደርጉታል ማለት ነው። ይህንን ካደረጉ በኋላ እንግዲህ እነዚህ ሰዎች ምን ማዕረግና ክብር ይኖራቸዋል በአላህ ዘንድ በሚባልበት ጊዜ ኡላኢከ አላ ሁደን ሚን ረቢሂም ማለት እነዚህን አሁን የተጠቀሱትን መመዘኛዎችማ ያሟሉ የሆኑት ወገኖች በዚህ በምድራዊ ህይወታቸው ላይ እስካሉ ድረስ ከጌታቸው በተሰጣቸውና በተላከላቸው መመሪያ ላይ በሚገባ የተስተካከሉ ትክክለኛ ሰዎች ማለት እነዚህ ናቸው። ሂዳያ እንደ ፈረስ ሆኖ እነሱ በላዩ ላይ እንደተቀመጡና እንደጋለቡበት አደረገ ማለት ነው። የሂዳያ እውቅና ሰጣቸው ማለት ነው። በዚህ ምድር ላይ ያሉ ሰዎች የተለያየ እምነትና አመለካከት እያራመዱ ሁላቸውም እኛንን ትክክለኞቹ እያሉ ከነሱ ውጭ ያሉትን ሲኮንኑና ሲያወግዙ ነው የሚታዩት። ግን ራሱን ስለሾመ አይደለም። እኔ በሂዳያው በኩል ትክክለኛ ባለ ሂዳያ ነው ብዬ የምስክርና የእውቅና ደብዳቤ የምሰጣቸው ቢኖሩ እነዚህ ብቻ ናቸው። ሂዳያን በቁጥጥራቸው ስር አድርገውታል ማለቱ ነው። እና እንግዲህ ትክክለኛ እምነትን እነዚህ ሰዎች በላዩ ላይ ተደላለው ቁመውበታል፣ እንደ ፈረስ ጋልበውታል ማለት ነው። ወኡላኢከ ሁሙል ሙፍሊሑን። ይህ ከሆነ ደግሞ በመጪው ዓለም ውጤትና ወረታቸው ምንድነው ከተባለ የመጨረሻ ድልና እድል የሚያገኙትም እነዚህ ብቻ ናቸው። ማለትም የሚመኙትን ሁሉ አግኝተው ከሚፈሩት ሁሉ የሚድኑት እድለኞች እነዚህ ብቻ ናቸው በማለት እስከ ውጤቱም ቁልጭ ባለመልኩ ያስቀምጠዋል ማለት ነው። እና እንግዲህ በዚህ በአጭር አያቶች አላህ Subhanahu Wa Ta'ala ትክክለኛ አማኞች እነማን እንደሆኑ ምን ምን ማሟላት እንዳለባቸው አማኞች ከተባሉ በኋላ ደግሞ በጌታ ዘንዳ ምን አይነት ግምትና ክብር እንደሚሰጣቸው የመጨረሻ እጣ ፈንታቸው ምን እንደሚመስል ባጭሩ ገለጸና አስቀመጠ ማለት ነው። በዚህ መመሪያ መሰረት እንግዲህ ማንም የሚፈልግ ሰው የነዚህ አባል ለመሆን
ይችላል በማለት ማስተዋወቁ ነው ማለት ነው። ከዚህ በመቀጠል እንግዲህ የነዚህ ተቃራኒ የሚሆኑትን ክፍሎች ደግሞ እንዲከተሉ ያደርጋቸዋል ማለት ነው። إن الذين كفروا سواء عليهم أنذرتهم أم لم تنذرهم لا يؤمنون ختم الله على قلوبهم وعلى سمعهم وعلى أبصارهم غشاوة ولهم عذاب عظيم إن الذين كفروا እነዚያ እውነትን የደበቁ የሆኑ ከሃዲዎች ይላል سواء عليهم በእነሱ ዘንዳ እኩል ነው አንዘርተውም ማስጠንቀቅህና አምለም ትንዚሩም አለማስጠንቀቅህ እነሱን ብታስጠነቅቃቸውም ባታስጠነቅቃቸውም ምንም ለውጥ አያመጡም ማለት ነው። ላ ዩእሚኑን በሁለቱም ሁኔታ እነሱ አያምኑም። አንድ ጊዜ አቋም ይዘዋልና በተሳሳተ አመለካከታቸው አንተ ብትገስጣቸውም ብትመክራቸውም ባትመክራቸውም ምን ጊዜም ለውጥ እንደማያመጡ ነው ይላል ማለት ነው። እንግዲህ ሰው ተለገመ ወይም ከተኛ በቀላሉ ለመስማት ያልፈለገ ከሆነ ሊያሰማው የሚችል የለምና እነዚህ ክህደትን የመረጡት ወገኖች ያንተ መምከርና አለማምከር በእነሱ ህይወት ላይ ምንም አይነት ለውጥ እንደማያመጣ ነው ምን ጊዜም አናምንም ብለዋልና እንደማያምኑ ነው ይላል። እና ምክንያቱ ምንድነው? ከተመላህ አላ ቁሉቢሂም አላህ Subhanahu Wa Ta'ala በልቦናዎቻቸው ላይ አሽጎባቸዋል። ወአላ ሰምዒሂም በጆሮቻቸውም ላይ እንደዛው እሽጋት አድርጎባቸዋል ይላል። ማለትም እንግዲህ የዛሂር ጆሮአቸውና ልቦናቸው ታሽጓል ማለት ሳይሆን ውስጣዊ ስሜታቸው እውነትን ላለመቀበል ለግሟልና ደንዝዟል ማለቱ ነው። ወአላ አብሻሪሂም ግሻዋ በአይኖቻቸው ላይ ደግሞ ልዩ ሽፋን ተደርጎባቸዋል። ወለውም አዛቡን ዐዚም በመሆኑም ለነዚህ አይነቶቹ ሰዎች በጣም አይከብዱ የከበደ ቅጣት ይጠብቃቸዋል በማለት ያስጠነቅቃል ማለት ነው። እነዚህ ከሃዲዎች እንግዲህ አላህ የሰጣቸውን ጸጋ ባለመቀበልና ባለመጠቀማቸው ስለተቀየማቸው ካሁን በኋላ በአይናቸው ያዩትን በጆሮአቸው የሰሙትን በልባቸው የተገነዘቡትን ነገር ለመጠቀም ካልፈለጉ አላህ እነዚህን ሐዋሳቶች አሽጎባቸዋል በማለት ቅሬታውን ይገልጽላቸዋል ማለት ነው።